አርበኞች ግንቦት 7 ለአንድነትና ዲሞክራሲ ንቅናቄ ራዲዮ ነው። ዲሞክራሲ ንቅናቄ ራዲዮ በኢትዮጵያና ሌሎች የዓለማችን ክፍሎች በአማርኛ ቋንቋ የሚያስተላልፈውን የራዲዮ ስርጭት አሁን ጀመረ። ሰላም ጤና ይስጥልኝ። የተከበራችሁ የአርበኞች ግንቦት 7 ድምጽ ሬዲዮ አድማጮቻችን የዛሬው የዕለተ እሁድ ታህሳስ 8 ቀን 2010 ዓ.ም የግማሽ ሰዓት መሰናዷችን አሁን ጀመረ። ሰላም ጤና ይስጥልኝ። የተከበራችሁ አድማጮቻችን የሳምንታዊ የሆነው የመገናኛ ብዙሃን ዳሰሳ የተሰኘው መሰናዷችን ነው። በዛሬው የመገናኛ ብዙሃን ዳሰሳ መሰናዷችን 3 ርዕሰ ጉዳዮችን ይዘናል። የመጀመሪያው ርዕሳችን የሚሆነው ሰሞኑን ከሶማሊያ ክልል ለተፈናቀሉ የኦሮሞ ተወላጆች በአዲስ አበባ ሚሊኒየም አዳራሽ ውስጥ ገቢ ማሰባሰቢያ የሚሆን ፕሮግራም በተዘጋጀበት ወቅት የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ለማ መገርሳ ለፕሮግራሙ ታዳሚም ለመላው ሕዝብም ያስተላለፉት መልእክትና የተናገሩትም ንግግር አለ። ሁለተኛው ርዕሳችን ደግሞ ሰሞኑን እየተካሄደ ባለው የወቅታዊ ሀገራችን ፖለቲካ ውስጥ የህዝባዊ ተቃውሞዎች አሉ። እነዚህ በተለያዩ ዩኒቨርሲቲዎች በተለያዩ ቦታዎች እየተደረጉ ነው። ሁለት ደግሞ በጨለንቆ አካባቢም ሌሎችም አካባቢዎች የጅምላ ጭፍጨፋም እየተደረገ ነው። እነዚህ እንዳስሳለን። ሶስተኛው ደግሞ ሰሞኑን የሚወጡትን እንዲሁም ደግሞ ህዝብ ላይ የሚደርሰውን ጭፍጨፋም ተከትሎ እነዛንም በመቃወምና ሚዲያዎች እኩል ዘገባ እያደረጉ አይደለም የሚለውንም መልእክት ለማስተላለፍ የኦህዴድ ህዝብ ግንኙነት ክፍል ያወጣው ጽሁፍ አለ። እንግዲህ ለዛሬ በእነዚህ 3 ርዕሶች ላይ እንወያያለን። አብረናችሁ ቆይታ እኔም አርበኛ ታጋይ ዙራ ዘለቀ ነኝ። አብረን በመሆን ነው። አሁን ወደ መጀመሪያው ርዕሳችን ማለፍ እንችላለን። እንግዲህ ስራ የመጀመሪያው ርዕስ አድርገን የመረጥነው ሰሞኑን ለተፈናቀሉት የኦሮሞ ተወላጆች የሚሰባሰብ ገንዘብ አለ እነዚህን ሰዎች ለማቋቋም በሚል። ሁለት ደግሞ በአሳለፍነው ሳምንትም ደግሞ እኛም ፕሮግራም ይሰራንበት የሶማሊያ ክልል ፕሬዝዳንት ደግሞ ወደ ቦታችሁ እንዲመለሱ ጥሪ አድርገዋል። ከዛም በኋላ ባሉ እንትኖች ላይ የኦሮሚያ ክልል ፕሬዝዳንት ሲናገር ነበር። መመለስ የለባቸው እዚሁ መቋቋሚያ እናደርግላቸዋለን፣ ከካምፓቸው ወጥተው እንዲኖሩ እናደርጋለን የሚል ነገር። በእርግጥ ይሄንን ማድረጉ እንደ አሁን ባለው የሀገራችን የፖለቲካ ሁኔታ ትክክለኛ አካሄድ ነው። ምክንያቱም ከሶማሊያ ክልል የኦሮሞ ተወላጆች ሲባረሩና ሲገደሉ፣ የተለያየ ድርጊት ሲፈጸምባቸው፣ ሴቶች ሲደፈሩ፣ ቤተሰቦቻቸው ሲበተኑ፣ ገንዘባቸው ሱቃቸው ሲፈርስ፣ ቤታቸው ሲቃጠል፣ በሶማሊያ ልዩ ኃይል ሲገደል ማንም እደርሳለሁ ያለ ሰው እንኳን አልነበረም።
የፌደራል መንግስቱም ቢሆን ይሄንን በዝምታ ከማየት ውጭ ሄዶ ምንም ያደረገው ነገር የለም። በወቅቱም እንደ ተፈናቀሉ ደግሞ ለመመለስ የተሞከረ ምንም አይነት ሙከራም የለም። እኛም በተደጋጋሚ ይሄንን ነገርም ዘግበነው ነበር። ማንንም ኃላፊ መጥቶ እንዲመለሱ ጥሪ አላቀረበም። እንዲመለሱ ምንም አይነት ሙከራ አላደረገም። ይሄ ባልሆነበት ሁኔታ ደግሞ ኦሮሚያ ውስጥ የሚኖሩ ዜጎች ደግሞ ለነዚህ ሰዎች ካላቸው አቅም ላይ 5ም 10ም የተለያዩ ገንዘቦችን እያዋጡ በምግብም ይሁን በልብስም በመጠለያም ጭምር የተለያዩ እርዳታዎችን እያደረጉ ዛሬ የሚቋቋሙበትን ለማግኘት እየተሞከረ ያለበት ሁኔታ ነው። በዚህ ሰዓት ደግሞ ህወሓት ያለውን ነገር እንዳያጣ ሲል ያገዛዝ ጊዜውን ለማራዘም ሲል ደግሞ በድጋሚ ወደ ሶማሊያ ክልል እንዲመለሱና የህዝቡን ቁጣ ለማስቀነስ እየሞከረ ነው። ጥሩ ጥያቄ ነው። ጥሩ ርዕስ ነው ያነሳሽው። አይ ቲንክ እዚህ ላይ እንግዲህ 4 ነገሮች የሚታዩኛል በዚህ በተፈጠረው አሳዛኝ የሆነ ትራጀዲ መፈናቀልም ከዛም ጋር ተያይዞ የመጡ ግድያዎችን አንስተሻል። በሶማሌ ልዩ ዶች እንዳሉ እና ይሄ ደግሞ በኢትዮጵያ ታሪክ ውስጥ ምናልባት የመጀመሪያው ነው ቢባል ማጋነንም አይሆንም። ሲጀመር አየሽ ምንድነው ሆን ተብሎ የተቀነባበረ ሴራ ስለሆነ ለነኚህ ዜጎቻችን አስቸኳይ የሆነ እርዳታ የመስጠት ፍላጎት ባይኖር ሊደንቅሽ አይገባም። ሆን ብሎ የተቀነባበረና በኦሮሞ ህዝብና በሶማሌ ህዝብ መሀል ለረጅም ዘመን የሚገርመው ነገር እንደውም ጅራፍ ራሱ ገርፎ ራሱ ይጮሃል ይላሉ። እነሱ ራሳቸው ካቀነባበሩ በኋላ መልሰው ኃይለ ማርያምን ጨምሮ እና አብዲ ኢሌ እና ሌሎችም የሚሉት ይሄ ተዋልዶ ተዛምዶ ለዘመናት ቋንቋውን ባህሉን ተጋርቶ የኖረ ህዝብ እንደዚህ ሊሆን አይገባም ደግሞ የሚሉሽ እነሱ ናቸው። ስለዚህ ለነኚህ ዜጎች አስቸኳይ የሆነ እርዳታ አለማድረጋቸው እንደ ፌደራል መንግስትም ይሁን እንደ ህዝብ ያ ችግር አለ። ሆን ብሎ የተደረገ ስለሆነ ሁለተኛ የሚሆነው ደግሞ ከተፈናቀሉም በኋላ መጥተው መጠለያ ውስጥ እንዳሉ የኦሮሚያ ክልል መንግስት ለነኚህ ዜጎች እርዳታ ያስፈልጋል ብሎ ማስተባበር ጀምሮ ነበር እና ረጅም እንደውም ጽሁፍ ነበረ የውስጥ አዋቂዎች ያወጡት እና የነበረውን የዚህ ኢሜል ልውውጥ በኦፒዲዮ እና በዚህ በቴሌኮሙኒኬሽን ሰዎችና በተወሰኑ ጀነራሎችና በነደብረጽዮን ጭምር ማለት ነው እና ኢሚዲየትሊ ለነኚህ ሰዎች ደረገ የነበረው የገንዘብ አስተዋጽኦ ፕሮግራም እንዲቆም ተደርጓል። በፌደራል መንግስት በተለይም በህወሓት ባለስልጣኖች ውሳኔ ማለት ነው። ሁለተኛ ይሄ ነው። ሶስተኛው እነኚህ 500,000 ቁጥራቸው 500,000 የሚደርስ ከዛም በላይ የሚሆኑ ሰዎች ቢያንስ እንደው ክብራቸው የተደፈረ በህይወት የተገደሉ ምናምኖችን እንደው ትተሽ እንኳን በህይወት እንኳን የቆዩትን ሰዎች ወገን አልባ አገር አልባ ለምን ይሆናሉ ከሚል ቁጭት አብረው አሁን ዛሬ የምናነሳው ነገር አዘጋጅተዋል ለመርዳት ማለት ነው። እነኚህ ሰዎች ግን እዛ ላይ አንድ ለየት የሚያደርገው ነገርና ከዚህ ከተፈናቀሉት ሰዎች ጉዳይ ውጪ እና ሃጫሉ ሁንዴሳ የሚናገሯቸው ነገሮች ናቸው። እንግዲህ ስርዓቱ ጋር ከዚህ ከሂዩማኒቴሪያን ከሰብአዊ እርዳታ ባሻገር ስርዓቱን የመገዳደር ነገር የሚታየበት ነው። በጣም በሚገርም ሁኔታ እና ሃጫሉ ሁንዴሳ እና እሱ ያው ብዙዎቹን የኦሮሞ አርቲስቶች ይወክላል። በተወሰነ ደረጃም ቢሆን በአሁን ባለው የኢትዮጵያን ፖለቲካ የሚቃወሙ ወይንም በጥርጣሬ የሚያዩ አርቲስቶችን ሁሉ የሚጋብዝና ሁሉም በዚህ ጉዳይ ላይ አጽንኦት ሰጥቶ እንዲከታተል የሚያደርግ እንቅስቃሴ ንግግር ነው ያደረገው። ብዙዎቻችን አስደምሞናል። አይ ቲንክ ብዙ መገናኛ ብዙሃንም ሸፍነውታል። በተለይ ከተናገረው ውስጥ ምንድነው ኦሮሞ ህዝብ ለኢትዮጵያ ያደረገውን ውለታ እንኳን እኛን ፈረሶቻችንን እንኳን ያውቋቸዋል አድዋና መቀሌ ብሎ በአንድ ወቅት ብዙም ዋጋ ክብር ያልተሰጠውን የአድዋን ጦርነትና የኦሮሞ ፈረሰኞች ያደረጉትን ተቃርሮ ዳግም በሰው ውስጥ እንዲሰርጽ ያደረገ ስለሆነ ከዛም ባሻገር ጋሻችሁን አንሱ ጦራችሁን ስበቁ ምናምን ብሎ ህዝቡን የማነሳሳትና እስከዛሬ ድረስ አክብረናቸው ዝም ብንል ፍርሃት አይደለምና ሰውን ቤዚካሊ ለአመጽ የሚያንቀሳቀስ አነጋገር እነኚህን 4 ነገሮች ነው ያየሁት ነው እንግዲህ በዛ ዝግጅት ላይ
ይሄ እንዳለ ሆኖ እዝራ ብዙ ሰዎች የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ለማ መገርሳ ንግግር በርግጥ አሁን ባለው የፖለቲካ ሁኔታ ሀገራችን ውስጥ ባለው ከአንድ ብሔር ወደ ሌላ ብሔር ተዘዋውረህ መስራት መኖር በማትችልበት ሁኔታ የሳቸው ይሄ ንግግር ሲፈናቀሉ የተፈጸመባቸው ድርጊት አለ። አሁን ተመልሰው እዛ ለመሄድ ደግሞ ምንም አይነት ዋስትና የላቸውም። ስለዚህ አይሄዱም፣ እዚሁ መሆን አለባቸው የሚለው አስተሳሰባቸው ትክክል ነው የሚለው አሉ። በሌላ በኩል ደግሞ በዘላቂነት ግን አንድ ዜጋ የትም ቦታ ተዘዋውሮ መኖር ይችላል፣ ትዳር መመስረት ይችላል፣ ንብረት ማፍራት ይችላል የሚለው ግን የመጨረሻው ራእያችን ሊሆን ይችላል። ለጊዜው ግን ትክክል ነሽ፣ ከአንቺ ጋር እስማማለሁ። እነዚህ ሰዎች መልሶ እዛ እብድ ለሆነው ለአብዲ ኢሌና ለሱ ሰራዊቶች አሳልፎ መስጠት ፍጹም ትክክል እንዳልሆነ ይገባኛል። ጥሩ፣ ሁለታችንም በዚህ የምንስማማ ከሆነ ይሄን ሐሳብ ማጠቃለል እንችላለን ማለት ነው። ምክንያቱም አቶ አብዲ ኢሌ ጋር ህዝብን መመለስ በድጋሚ ለስቃይ መዳረግ ነው። ወያኔ አሁንም ዲሞክራት ነው፣ ጥሩ ስራ እየሰራ ነው፣ ብሔሮችን በመጠበቅ ምናምን እያለ የሚሸልመውን ሰው በተቃራኒው የሚያደርጋቸውን ድርጊቶች የምናየው ነው። ስለዚህ እንደ ጊዜያዊነት እዛው ቆይተው ባሉበት ቦታ ሰላም ሆነው መኖራቸውን መወሰኑ የኦሮሚያ ክልል ፕሬዝዳንት ትክክል ነው ብዬ አስባለሁ። በዘላቂነት ግን ይህ የሚሆነው ደግሞ ህወሓት ከስልጣን እስከወረደ ድረስ ህወሓትን ከስልጣን ማውረድ ስንችል ማንም ሰው በፈለገበት ቦታ የመኖር፣ የመስራት፣ የመማር፣ የመውለድና ቤተሰብ የመመስረት ሙሉ መብት እንዳለው ይሄን ማረጋገጥ እንችላለን። ይሄ የሚሆነው ግን ታግለን ህወሓትን ማስለቀቅ። ሰላማዊ ሰዎች እየተገደለ እንዲሞት ነው የተደረገው። መከላከያ ሰራዊት የህዝብ ሞት ነው የተነሳው። በጨለንቆ የተደረገው የህዝብ እልቂት በአዲግራት በወልዲያ ብቻ በተለያዩ ቦታዎች የሚደረገው አሁን የሚታሰር ሰው ሁሉ ከለም የሚገደል ነው። እንግዲህ በተለይ አይ ቲንክ እንደ ትልቅ ማሳያ ሆኖ የተወሰደው በአዲስ አበባ ሚሊኒየም አዳራሽ እና ሃጫሉ ሁንዴሳ በነለማ መገርሳ ከታየው ትዕይንት ማግስት ነው። እንግዲህ ጨለንቆ ላይ ብዙ ህዝብ የተገደለው። ይሄ ነገር እንደውም አንዳንዶች የሃጫሉ ሁንዴሳን ለመበቀል ነው ወያኔ ያደረገው እስከ ማለት የደረሱና በሶማሌ ክልል ልዩ ፖሊስ ጋር በተደረገ አምባጓሮም መነሻ ሆኖ ምናምን የሚል ነገር አለ። ግን ዋናው ነገር ምንድነው? ይሄ የጨለንቆ ግድያ ያስከተለው ትልቅ መዘዝ አለ ብዬ አስባለሁ። እና እነ ለማ መገርሳም ይህንን ጉዳይ አስመልክቶ የተናገሩት የኦሮሚያ ክልል የኮሚኒኬሽን ቢሮ አዲሱ አረጋም በተደጋጋሚ የሚጽፋቸው ነገሮች ስታይ ይሄ ነገር ማን ፈቅዶላቸው እዚህ መጡ፣ በማን ትዕዛዝ ነው የገደሉት እና የኦሮሚያ ክልል ፖሊስ የራሱን ህዝብ ደህንነት የማስጠበቅ በቂ አቅም ስላለው አንፈልጋቸውም እስከ ማለት ነው የሄደው። እና የምታየው ነገር ምንድነው? ይሄ ሰሞኑን እንደውም የኢህአደግ ስራ አስፈጻሚም የደህንነትም ሰዎች እየተነጋገሩባቸው ያለ የብአዴንና የኦህዴድን ለስርዓቱ አልገዛም የሚሉ አካላትን የማጽዳት ስራ የሚለው ላይ ፍጹም የተካረረና በሌላ መንገድ የኦህዴድ ባለስልጣኖች እየሄዱና ስርዓቱን እየተገዳደሩ ነው የሚባልበት ደረጃ ላይ ከፍተኛ ፍጥሮች በጣም ጠንካራ ናቸው። እንደውም አይ ቲንክ የአገሪቱ የመከላከያ በላይ ጦር ኃይሎች ዋና አዛዥ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ በሰጠው ትዕዛዝ ነው ማለት ነው። ጠቅላይ ሚኒስትሩን እኮ ጣት እየተጠቀሙበት ነው ያለው። የኢትዮጵያ ኢቢሲ የኢትዮጵያ ቴሌቪዥን ይሄንን በጨለንቆ ላይ የተደረገውን የ20 ምናምን ዜጎች ግድያ አልዘገበም። ለምን? እና ህዝቡን ፍጹም ጨለማ ውስጥ የማስቀመጥ ነገር ታያለሽና ይሄ በሁለት በኦሮሚያ በኦህዴድና በህወሓት ወይንም ፌደራል በሚባለው መንግስት ማለት ያለውን መካረር
ቁልጭ አድርጎ ያሳየ የጨለንቆ ክስተት ነው ብዬ አስባለሁ። በዩኒቨርሲቲ ደረጃ ውስጥ ያልሽው በጣም በሚገርም ሁኔታ ኃይለማርያም ደሳለኝ የዚህ ብሔር ብሔረሰቦች በዓል ሲከበር ድሮ ዩኒቨርሲቲዎች የመመራመሪያ ማዕከላት ነበሩ። አሁን ግን የብሔር ፖለቲካ የሚቀነቀንባቸው ሆነዋል ብሎ ቁጭ ያለ ለዚህም ከቅድም ያልኩት ነው። ጅራፍ ራሱ ገርፎ ራሱ ይጮሃል ነው። እነኚህ ሰዎች የፈጠሩ ስርዓት ነው። እንደዛም ሆኖ ግን የኢትዮጵያ ሕዝብ የዩኒቨርሲቲ ተማሪዎችም ዋና መነሻ አድርገው ያነሱት ትምህርት ከነጻነት በኋላ የሚል ነው። ከዛ ወዲያ እዚህ አዲግራት አክሱም አካባቢ ብሔርን ተኮር አድርገው የሚነሱ ግጭቶችን ኦብቪየስሊ ይቃወማሉ፣ መቃወምም አለባቸው ብዬ አስባለሁ። ከዛ ባሻገር ግን የህዝቡ እንቢተኝነት፣ የተማሪው እንቢተኝነት፣ የአስተማሪው እንቢተኝነት ወደ አንደኛ ደረጃ ሁሉ እየወረደ ማለት ነው። ተቃውሞ በተለይ በዚህ ያየ ነው ማለት ነው። ከጨለንቆ ጋር በተያያዘ ይህንን የምታየው ተስፋ የሚሰጥ ነገር አለ ይላል ፕሮፌሰር ብርሃኑ ነጋ። ከክልላዊ ጉዳይ አንስቶ ህዝቡ ሞር አገራዊ የሆነ አጀንዳ ነው። ይሄ ሁሉ ነገር ተደርጎ በዘር ተገሎ በብሔር ምናምን በቋንቋ ተብሎ ስቲል ህዝቡ ወደዛ የሚሄድበት እንትን እያሳየሽ እንዳልሆነና እንደሚመርጥ በስመ ኦሮሞ፣ በስመ አማራ፣ በስመ ትግሬ ሳይሆን የሚያግዙ፣ የሚሰልሉ፣ የሚገሉ፣ የሚያስገድሉትን ታርጌት እያደረገ ራሱን እየተከላከለ ያለበት ሁኔታ ነው እንጂ ያለው እነሱ እንደሚያስቡት አይደለምና በተቻለ መጠን በአዴንም ይህንን እንትኑን በፈጠን ብሎ ቢቀላቀል እንደነ ለማ መገርሳ አይነትን ሰዎች ማገዝ ይችላል። የቅድም ያልሽውን የህወሓትንም የሞት እንትን ያፋጥነዋል ብዬ አስባለሁ። ይሄ ሁለተኛው ርዕሳችን ከሶስተኛው ርዕሳችን ጋርም በደንብ ስለሚገናኝ እሱንም እያነሳህ ነው አንተም ያለፍከው። ስለዚህ በዛው መዳሰስ እንችላለን። ይሄ በጨለንቆ ስለተፈጸመው የጅምላ ግድያ ከበስተጀርባው ማን ያለው በሚል የኦህዴድ ህዝብ ግንኙነት ክፍል ሰሞኑን ያወጣው ጽሁፍ ነበር እና ከዛ ጽሁፍ በፊትም ደግሞ ለማ መገርሳ ማን ነው እነዚህን መከላከያ ሰራዊቶች እዚህ እንዲገቡ ያደረገው? ማን ያዘዛቸው? ኦሮሚያ ውስጥ የኦሮሚያ ፖሊስ ለኦሮሚያ ህዝብ ደህንነት በቂ ነው። ህዝቡም ሲያነሳ የነበረው በተለያዩ ተቃውሞዎች ውስጥ ይሄንን ነበር ሲያንጸባርቅም በግልጽም ተቃውሞ ላይም ሲናገር የነበረው መከላከያ ሰራዊት ከዚህ ይውጣልን፣ የኦሮሚያ ፖሊስ በቂያችን ነው እያለ ነበር። ይሄንን ደግሞ በድርጊትም ደግሞ ስታይ እስከ መታኮስና አጋዚዎችም እስከ መሞት ደርሰዋል። የተገደሉ ወደ 4 የሚደርሱ የአጋዚ ወታደሮች አሉ በዚህ ህዝባዊ ተቃውሞ ውስጥ። እንዲህ አይነት የጅምላ ጭፍጨፋ ሲደረግ ደግሞ እንግዲህ በኢልባቡር የነበረውን ግጭት ለመዘገብ ሲሽቀዳደሙ የነበሩ ደግሞ ሚዲያዎች አሁን ይሄ ሁሉ እልቂት ሲፈጸም አፋቸውን ዘግተው አይተው እንዳላዩ መሆናቸውንም የኦህዴድ እንግዲህ ይቃወማል። ይሄንንም ይሄ ደግሞ ትክክል ነው። ምክንያቱም ሚዲያዎች ለሁሉም እኩል እንደማገልገል የህዝብ ሆኖ ህዝቦችን ሊያጠቃ ይመጣንም የተለያዩ ኢንፎርሜሽኖችንም ለህዝብ በማድረስ እኩል መሆን ሲገባቸው አይተው እንዳላዩ እንደሚሆኑ ብዙ ጊዜ ማይተናል እየሰሩትም ያሉት ነገር ነው። ያው ግን ምንድነው መሰለሽ ሜሮን፣ ዋናው ነገር አሁን ምንድነው መሰለሽ እነኚህ የበሽታ ምልክቶች ናቸው እንጂ ዋናው የእንትን ምንጩ ምንድነው ያልሽ እንደሆነ የአስተሳሰብ ድርቀት ብሎታል ዶክተር ብርሃኑ። አዲስ ነገር ማምጣት አልቻለም እና የገዛ ቁስላቸውን እየገመጡ ያሉ የቆሰሉ አውሬዎች ሆነዋል ህወሓቶች ማለት ነው። እና የኢትዮጵያ ህዝብ ለሚጠይቀው የ21ኛው ክፍለ ዘመን የፖለቲካ መፍትሄ የሚመጥኑ አይደሉም። ገና በ16ኛው ክፍለ ዘመን ያሉ ክራባት ብቻ የቀየሩ ፊውዳሎች ናቸው። ዋናው ነው እና ትኩረት ተሰጥቶ መታየት ያለበት እኛ ከሌለን ሱሳይዳል ናቸው። እኛ ከሌለን የትግራይ ህዝብ ኢትዮጵያንም ይዘን እንጠፋለን የሚል ቁርጥ ያለ አቋም አላቸው። በዚህ ላይ ምንም አይነት ብዥታ ሊኖረን አይገባም። እንዴት እንደዚህ ያደርጋሉ? ይገርማል እኮ ዛሬ እኮ 16 ሰው ተገደለ፣ አጋዚ እንደዚህ ያደረገ ብለን መገረማችንን ማቆም አለብን። እነኚህ ሰዎች እብዶች ናቸው፣ ያበዱ ናቸው። ፖለቲካቸው የሚያበደ ነው። አይመጡም። ከነሱ ጋር አብረው እንዲያብዱ የሚገፋፏቸው የውጭ ኃይሎች እንዳሉ ይታወቃል። ህፃን ልጅ እሳትን ካልነካ በስተቀር የእሳትን መጥፎነት እንደማይማር እንትን ልንሆን አይገባም። ትልቅ ታሪክ ረጅም እድሜ ያላት ሀገር ናት። እነኚህ ጉጅሌዎች እኔ እንደውም ህወሓት አልላቸውም ከኋላ የህዝባዊ ወያኔ አርነት ትግራይ አይደለም። ምክንያቱም ስለ አርነትም
አይታነኝ የባርነት ነው እነኚህ ህዝባዊ ወያኔ የባርነት ትግራይ ናቸው ኢትዮጵያንም የትግራይንም ህዝብ አብረው ወደ ባርነት ወደ ጨለማ ውስጥ የሚወስዱ ናቸው ነው ዋናውና ይሄንን ነው መቃወም ያለብን ስታይ አንደኛ ከኢትዮጵያ ህዝብ ተነጥሏል ሁለተኛ ራሱ ፈጥሮ ከፍጥፎ ከሰራቸው የኢህአዴግ ድርጅቶች በተለይ ደግሞ ከኦህዴድና ከብአዴን ተገንጥሏል አሁን ጉምጉምታ እየተሰማ ነው አንታዘዝም የሚል ነገር ይመጣል አጥብቆ ያዙት መከላከያ የሚባለው የበታች ሹማምንቶቹ ለምንድነው ህዝባችንን እንገለው ለምንድነው እኛ በየሶማሌ በረሃው እየተንከራተትን እንደላቀቅና ኑሮ እንትን የሚለው ጄኔራሉ ነው ብሎ መጠየቅ ጀምረዋል መጥፋት ጀምረዋል አጋዚ እንኳን በቀደም ለስንዘግብ ወደ 80 የሚሆን የአጋዚ ይሄን ሁሉ ስታይ ከመከላከያውም እየተነጠሉ በሶስተኛ ደረጃ ደግሞ ትንሽ ተስፋ ሊኖራቸው የሚችለው ከተቃዋሚ ፓርቲ ጋር የመደራደርና እንትናቸውን ለመቀ ያንን ደግሞ ስታይ ጀነራል ጻድቃን አይነቶቹ ፈራተባ የሚል እንቅስቃሴ የሚያመጡ ናቸው therefore ለማንም የማይበጁ በራሳቸው ትንሽ ደሴት ላይ ያሉ እና አጥፍቶ መጥፋት የመጨረሻ ዓላማቸው አጥፍቶ መጥፋት የሆኑ እብዶች ስለሆኑ እንደነ ለማ መገርሳ አይነት ሰዎች ከበአዴንም መጥተው ይሄንን እንትን እየተገዳደሩ መጣል ብቻ ነው እንጂ ይሄ የድሮ ሚቶሎጂ ህወሓት አፈርልሶ ይነሳል በጣም እንትን ነው እንደ ንስር አሞራ ምናምን የሚባለው ነገር የለም ምክንያቱም የሚላስ አፈርም የለም አገሪቱ በደም ታጥባለች ደም እየላሱ ነው የሚነሱት ያ ደግሞ አቶ አበበ ወጋለ በቀደም ተናግሯል ለነሱም አይበጅም ለትግራይም ህዝብም አይበጅም ዴፊኒትሊ ለኢትዮጵያ ህዝብ አይበጃትም therefore ሁላችንም አይናችንን ከነሱ ውስጥ ወደዛ ሳንነጥል እዚህ የትግራይ ተማሪ ተገደለ እዚህ አማራ ኦሮሞ የሚለው ነገር የነሱ ጦስ ነው የነሱ እጅ ነው ያለበት እኛ ሀገራችንን የማዳን ኃላፊነት አለብን ለዚህ ደግሞ እኔም አንቺም ያለንበት የአርበኞች ግንቦት ሰባት ድርጅት ያንን ነው የሚያልመው የሚያስበው ሁሉም ኢትዮጵያዊ ከብሔር ባሻገር ወደ አገራዊ አንድነት አብሮ መኖር የሚቻለው መዳረሻችን ኢትዮጵያ ውስጥ ሊፈጠር የሚገባው ስርዓት እውነተኛ ዴሞክራሲያዊ ስርዓት በህዝብ የተመረጠ ብቻ አገር ሊያስተዳድር የሚችልበት ከዛም ባሻገር ደግሞ መሰረታዊ የዴሞክራሲያዊ እሴቶች የሚባሉት ከመናገርና ከመጻፍ ከመሰብሰብ መብቶች ባሻገር የመደራጀት በሀገሪቱ ውስጥ ነፃ የሆኑ ምንም ዴሞክራሲያዊ ተቋማት ሊያቆሙ የሚችሉ ተቋማት መኖር ወዘተረፈ በዛ ላይ ምንም አይነት ብዥታ የሌለበት ሁኔታ መፈጠር አለበት ለወያኔዎችም ደግሞ ግልጽ ሊሆንላቸው የሚገባው ወደ ድርድርም ለመሄድ እኮ መጀመሪያ በዛ ላይ ግልጽ መሆን ያለበት ይሄ እንደ ወጥሮ በጉልበት ጨፍልቀን ኦር አሳርፈን ጊዜያዊ ለውጦች እንትን እያደረግን አንድ ሰው እየቀየርን ይለዋል የሚለው ነገር በፍጹም የማይሰራ እንደሆነ የኢትዮጵያ ህዝብ ካሁን በኋላ ሌላ ምንም አይነት አማራጭ እንደማይቀበል ያን መዳረሻ ለመድረስ ደግሞ መከፈል ያለበትን ማናቸውንም ክፍያዎች ለመክፈል የተዘጋጀበት ደረጃ ላይ መሆኑን መረዳት በጣም በጣም አስፈላጊ ይመስለኛል አሁን የሚያስፈልገው በአንድነት መቆምና መቆም ብቻ ነው መከላከያ ሰራዊቱም ደግሞ አንተ እንዳልከው በጣም በብዙ እየከዱም ወደ ተለያየ ቦታም እየሄዱ እንደገና ደግሞ እዛው ውስጥ ሆነውም ደግሞ አንታዘዝም ህዝብ አንገልም እያሉም ናቸው ነገር ግን አሁንም ህዝብን የሚገሉ እህት ወንድሞቻቸውን በጥይት የሚጠብሱ ብዙ የመከላከያ ሰራዊት አባላት አሉ እኔ ይሄንን ነገር ደጋግመን እንድንናገረው የምፈልግበት አንድ ነገር መከላከያ ሰራዊት በፍጹም የፓርቲ ሊሆን አይችልም አይገባም መከላከያ ሰራዊት በህገ መንግስቱ የሚመራና ለህዝብ የሚቆም ነው መሆንም ያለበት ከህወሓት ጎን ቆሞ ነገ ከሚመጣው ፓርቲም ጋር ቆሞ ህዝብን የሚጨቁን መሆን አይተበቅበትም አይገባውም ይሄም አይደለም ኃላፊነቱ አሁን በቅርብ እንኳን ብታዩ የተለያዩ አምባገነን ስርዓቶችን ማውረድ ይችላል አምባገነን ስርዓቶች ህዝብን እንዳይጨቁኑ እንዳይበድሉ ለማድረግ የራሱን አስተዋጽኦ ማድረግ ይችላል ይሄንን ግን እያደረጉ ያልሆኑ አሁንም ህዝብን የሚጨፈጭፉ ያሉ የመከላከያ ሰራዊት አባላት አሉ እና እነዚህ የስርዓቱ ብቻ አገልጋይ የሆኑ የመከላከያ ሰራዊት አባላት ህዝብን ከመጨፍጨፍ አልፈው ህዝብን ከመጨፍጨፍ ይልቅም ከህዝብ ጎን በመቆም ይሄን አፋኝ ስርዓት ለማስወገድ የራሳቸው ሚና መጫወት አለባቸው ብዬ አስባለሁ ሌላው ደግሞ አሁን ሰሞኑን የተለያዩ ቦታዎች የሚፈጸሙት የብሔር ግጭቶችን በማስነሳት ከአገዛዙ ላይ ሰው አይኑን ነቅሎ ወደ ብሔር ግጭት እንዲሄድ የሚያደርጋቸው አካሄዶች አሉ እነዚህን ግን ህዝብ
አንድና አንድ ታርጌቱን ወያኔ ላይ ብቻ አድርጎ በብሔር የሚያስነሳቸው ግጭቶች ሁሉ የሱ ሴራ እንደሆኑ በመገንዘብ ከህዝብ ጎን በአንድነት ቆሞ በአንድነት ትግሉን ከወያኔ ጋር ብቻ ማድረግ አለበት ብዬ አስባለሁ። ስለዚህ በዚህ ከጨረስን ፕሮግራማችንን ማጠቃለል እንችላለን ብዬ አስባለሁ። ለዛሬ ለመገናኛ ብዙሃን ዳስ ያዘጋጀንላችሁ መሰናዶ የስካውኑ ነበር። ሰላም። ጋይቶና ተቃጥሎ እስኪታይ ፊለፊ ስውር ነው ደብቅ ነው የሚያመጣው ጥፋት ሰላም ዲሞክራሲ እድገት ብልጽግና እንደ ልብ ክፈት ተደሰተናና ብላችሁ አውጃችሁ ህዝብ አስረስታችሁ ስንቱን የዋ መስጊድ ከርሰል ያስገባችሁ ህዝቡ ምን ይላል ምን ይላል ህዝቡማ ተባብሮ አንድ ሆኗል ህዝቡ ምን ይላል ህዝቡማ እድገት ሰላም ይፈልጋል ዲሞክራሲ ሰፍኗል ምረት መሪህን እንግዲህ ካልቅቷል እስር መጨቆን ተብሎ ሲለፈፍ ሁሉን ድምፁን ሰጠ ከጭቆና ቀንበር መስሎት ያመለጠ ሆኖም መልሱ ሆነ እስርና ሞት አይ ዲሞክራሲ አይ ነጻነት ህዝቡ ምን ይላል ህዝቡማ መቆጠቶ ጋግቷል ህዝቡ ምን ይላል ህዝቡማ አብርሯል ተነሳቷል ህዝቡ ምን ይላል ህዝቡማ እንዱነቱ አረጋግጧል ጭቆና መብቶኛል መታፈኔ ይቅር መሰደድ መገረፍ መገደል መታሰር ጊዜው ያለፈበት ባላቀራ አመራር ይነቀል ሀገሬ አለ ስጋት ልኑር ብሎ ድምፁን ሰጥቶ የግሉን ተወጥቷል እንግዲህ የተከበራችሁ አድማጮቻችን ለዛሬ ያልናቸው ፕሮግራሞች እነኚህ ነበሩ። ማክሰኞ በሌላ ዝግጅት እስከምንገናኝ ሰላም። እርሳችን አርበኝነት፣ ትርፋችን ታሪካዊነት ነው። አንድነት